ከብዕር እስከ ብረት አርበኛ ጌታሰው በሬ ተወልዶ ያደገው በመናገሻዋ ጎንደር ከተማ ውስጥ ነው። እድሜው ለትምህርት ሲደርስ እንደማንኛውም ታዳጊ የመጀመሪያ ደረጃ ትምህርቱን ሀብሎ ጀመረ። ገና በህፃንነቱ ከመልካም ቤተሰቦቹ በሃይማኖታዊ አስተምሮ አፉን የፈታው አርበኛ ጌታሰው በሬ ወደ ትምህርት ዓለም ሲቀላቀል የአስኳላ ቀለምንና የአብነት ትምህርትን አቀናጅቶ አጥንተዋል። በመናገሻዋ ጎንደር ከተማ የመጀመሪያና የሁለተኛ ደረጃ ትምህርቱን በስኬት አጠናቆ ለከፍተኛ ትምህርት ወደ ጅግጅጋ ዩኒቨርሲቲ የተቀላቀለው አርበኛ ጌታሰው በሬ በዚህ ጊዜ በአማራ ህዝብ ላይ የሚፈጸሙ ስርዓት መር በደሎችን እየተረዳ መጣ። በሁሉም ተቋማትና አደረጃጀቶች ውስጥ የሚገኙ የአማራ ተወላጆችን በተቀናጀ የደህንነት ቡድን እየተከታተለ በታጠቁ አጋዚዎቹ ጥቃት ይፈጽም የነበረው የወቅቱ የኢህአዴግ ህወሓት መንግስት በጅግጅጋ ዩኒቨርሲቲ መሰል ተግባራትን ሲፈጽም አርበኛ ጌታሰው በሬ ተመልክተዋል። ፖለቲካውን በሩቅ አድርጎ በአብነትና ዘመናዊ ትምህርቱ ላይ ትኩረት ሰጥቶ ይከታተል የነበረው አርበኛ ጌታሰው በሬ በጅግጅጋ ዩኒቨርሲቲ ውስጥ የተማሪዎችን አደረጃጀት በመፍጠር የፖለቲካ ትግሉን ጀመረ። የአማራ ተማሪዎች ማህበር በጅግጅጋ ከሌሎች ጓዶቹ ጋር መሰረተ። በተለይም በዩኒቨርሲቲ ውስጥ አብሮት ይንቀሳቀስ የነበረው የጀግናው ሰጠኝ ባብል ልጅ ሰማዕቱ ፋኖ አስናቀው ሰጠኝ ለአርበኛ ጌታሰው በሬ ጋሻና መከታ ሆኖለት የጋራ ትግል ያደርጉ እንደነበር አርበኛው በራሱ አንደበት ያጫወተው ሰው ምስክርነቱን ሰጥቷል። የ2008ቱ የህዝባዊ እምቢተኝነት አስተባባሪ የነበረው አርበኛ ጌታሰው በሬ በኮምፒውተር ሳይንስ የተሻለ ውጤት አስመዝግቦ በጅግጅጋ ዩኒቨርሲቲ ከተመረቀ በኋላ በተማረበት ሙያ ተቀጥሮ በነጻነት ለመስራት እንደማይችል አውቆታልና ስራ ፍለጋ አልተሰማራም። አርበኛ ጌታሰው በሬ ከጅግጅጋ ከተመለሰ በኋላ በጎንደር ከተማ ላይ የመጀመሪያው የፋኖ አደረጃጀት እንዲመሰረት ከሌሎቹ ወንድሞቹ ጋር እንቅስቃሴ ጀመረ። ከትግል አጋሮቹ ሰለሞን አጣናው፣ ናሁሰናይ አንዳርጌ፣ ውባንተ ባተና ሌሎች ጓዶቹ ጋር የፋኖን አደረጃጀት ማዋቀር ጀመሩ። በወቅቱ በመራራው የአማራ ህዝብ ትግል ከ4 ኪሎ ተባሮ መቀሌ የከተመው ህወሓት በጎንደር ሌላ የእርስ በርስ ግጭት ለመቀስቀስ እየሰራ ነበር። በተለይም ዋና ማዘዣውን መቀሌ በማድረግ ከህወሓት ልዩ ተልዕኮ እየተቀበለ በጎንደር አማራ ህዝብ ላይ ጥቃት ሲከፍት የነበረው የቅማንት ኮሚቴ ጋር ባደረገው ተጋድሎ ከቅማንትና አማራ ህዝብ ጋር በመሆን ተልዕኮ ተሸክሞ የህዝብን ሰላም ሲነሳ የነበረውን ታጣቂ ኃይል በማጽዳት የማህበረሰቡን ሰላም ወደ ነበረበት የመለሰና ያስጠበቀ አርበኛ ጌታሰው በሬ ነበር። በሰላማዊ ትግል የአማራ ተወላጆች አተማ መስራች፣ በማህበራዊ ግንኙነትና በበጎ አድራጎት በኩል የጎንደር ልደታ መረዳጃ ማህበር መስራች፣ የ2008 ዓ.ም ሐምሌ 5 ተጋድሎ የወጣቶች መሪና የህዝባዊ እምቢተኝነቱ አመራር የነበረው አርበኛ ጌታሰው በሬ በ2011 ከሌሎች ጓዶቹ ጋር በአዲስ ያዘመኑትን የፋኖ አደረጃጀት በበላይነት ይመራ ነበር። በሜጀር ጀኔራል ውባንተ ባተ ይመራ የነበረው የፊት አውራሪ ገብርዬ ሻለቃ የአርበኛ ጌታሰው በሬ የእጅ ስራ ነበር። የጎንደር ብርጌድ ስትመሰረት ከአርበኛ ሰለሞን አጣናው ጋር የመጀመሪያው መስራችና አመራር ነበር። በሻለቃ ደረጃ በናሁሰናይ አንዳርጌ የተመሰረተችው የጎንደር አጼ ፋሲል ሻለቃ ውስጥ አርበኛ ጌታሰው በሬ መስራችም አመራርም ነበር። በኋላም የጎንደር ፋኖ አዘዞ ላይ በአገዛዙ መከላከያ በታፈነበትና በተከበበ ወቅት ከፍተኛ ተጋድሎ የፈጸመና ወጣቶችን አስተባብሮ የመራ ደፋር ልበ ሙሉ ጀግና እንደነበር የትግል ጓዶቹ መስክረውለታል። ህወሓት ጥቅምት 24 2013 በሰሜን እዝ ላይ ጥቃት ከፍቶ ጥቅምት 30 ከ2000 በላይ የአማራ ወጣቶችን ማይካድራ ላይ በግፍ ሲገድል አርበኛ ጌታሰው በሬ ከፊት ሆኖ ጦሩን እየመራ ውጊያውን ተቀላቀለ። ከመጀመሪያዎቹ የፋኖ አባላትና አመራሮች ጋር በጠለምት ግንባር በቡያ፣ በማይላብ፣ በፍየል ውሃ፣ አራማ ደጋ፣ በአዲርቃይ፣ በበር ማርያም፣ በዛሬማ፣ በጎባ ምሽጎች ተጋድሎ የፈጸመና ታሪክ የሰራ ስለመሆኑ የትግል ጓዶቹ ምስክርነታቸውን ሰጥተዋል። በኋላም የህወሓት ታጣቂ ኃይል በጠረይና በቡዛ አድርጎ በጭና ተክለ ሃይማኖት ጭፍጨፋ ሲፈጽም ጌታሰው በሬ ፊት ለፊት ተሰልፎ ተዋግቶ የመከተ አርበኛ ነበር። በወቅቱ በታወጀው ማርከታጠቅ አዋጅ በዚህ በጭና ግንባር ገብቶ እጅ በእጅ ተናንቆ ብሬን ተኳሹን ገሎ ብሬንና ክላሽ የማረከ በአዋጁ መሰረት የምርኮ መሳሪያውን በጀግንነት በስሙ ያስመዘገበ አርበኛም ነበር። በኋላም በዚህ ግንባር የገባው የህወሓት ኃይል ወደ ኋላ ፈግፍጎ በወሎ ግንባር የተቀናጀ ማጥቃት ሲፈጽም አርበኛ ጌታሰው በሬ በጋይንት ንፋስ መውጫ ደብረ ታቦር ሲቃረብ ከሜጀር ጀነራል ውባንተ ባተ፣ ከተሾመ አበባው፣ ከሰለሞን አጣናው፣ ከናሁሰናይ አንዳርጌና ከሌሎች ፋኖች ጋር በመሆን በጨጮሆ ግንባር ከፍተኛ ተጋድሎ የፈጸመ የጋሸናን ምሽግ የሰበረ የቁርጥ ቀን ታጋይ ነበር። አርበኛ ጌታሰው በሬ ቤተሰቦቹ በስራ የሚታወቁ እርሱም ጠንካራ ሰራተኛና ታማኝ ሰው አክባሪ የተባለለት ነው።
ህይወቱን ለሰጠለት ፋኖነት ተዋጊነት አዋጊነት በተጨማሪ በፋይናንስ በኩል የፋኖ የጀርባ አጥንት እንደሆነ ሁሉም የትግል ጓዶቹ ምስክርነታቸውን ይሰጣሉ። በ2015 የተጀመረውን የህልውና ትግል ተከትሎ በጎንደር ዩኒቨርሲቲ ከአርበኛ ሰለሞን አጣናው፣ ከአርበኛ ሀብቴ ወልዴ፣ ከሜጀር ጀነራል ውባንተ አባተ፣ ከሻለቃ ናሁሰናይ አንዳርጌ፣ ከሻለቃ ኪሩቤል ክንዱ እንዲሁም ከሌሎች ጓዶቹ ጋር በመሆን አርበኛ የሸሽን በተሰዋ ጊዜ ተዋጋ። ደብረ ታቦር ላይ ጦርነቱ በተለኮሰ ወቅት ፈጥኖ የደረሰና ከፍተኛ ተጋድሎ የፈጸመ አርበኛ ነበር። በጎንደር ከተማ ለተከታታይ 7 ቀን በተደረገ ውጊያ አርበኛ ጌታሰው ፊት አውራሪ ሆኖ ተዋግቷል፣ አዋግቷል። የጎንደር ከተማ ውጊያ ተጠናቆ ሁሉም ወደ ጫካ ሲገባ አርበኛ ጌታሰው በሬ ከሜጀር ጀነራል ውባንተ አባተ ጋር በመሆን ወደ ደቡባዊ ጎንደር ቀጠና አመራ። ታላቁ አርበኛ ሜጀር ጀነራል ውባንተ አባተ ክንዴ እያለ ይጠራው የነበረው አርበኛ ጌታሰው በሬ ከመናገሻዋ ጎንደር ከተማ ወጥቶ ሁሉንም የደቡባዊ በጌ ምድር ወጣ ገባ ተራሮች ከአርበኛው ጋር ቃኝቷቸዋል። ለመጀመሪያ ጊዜ የተዋቀረችውና ታሪካዊ የተባለችው ጉና ክፍለ ጦር በሜጀር ጀነራል ውባንተ አባተ ስትመሰረት አርበኛ ጌታሰው በሬ መስራችና አስተባባሪ ነበር። በአንድ ወቅት ታላቁ አርበኛ ውባንተ አባተ ስለ ትግሉ ሲጠየቅ በአንድ እጃችን እየተዋጋን በአንድ እጃችን እያደራጀን ነው ብሎ ነበር። በዚህ ጊዜ በውጊያም ሆነ በአደረጃጀት ከጎኑ የነበሩትና አርበኛ ጌታሰው በሬ ናቸው። አርበኛ ጌታሰው በሬ ከታላቁ አርበኛ ሜጀር ጀነራል ውባንተ አባተ ጋር በመሆን በደቡባዊ ጎንደር ቀጠና በተለይም በደብረ ታቦር ከተማ፣ በሐሙሲት፣ በአንበሳሜ፣ በማህደረ ማርያምና በስቴ መካነ ኢየሱስ ዙሪያ በርካታ ግንባሮች ተዋግተዋል፣ አዋግተዋል። ሜጀር ጀነራል ውባንተ አባተ ገላውዴዎስ ላይ የፊት ለፊት ውጊያ ገብቶ ህይወቱ ሲያልፍ አርበኛ ጌታሰው በሬ በዚሁ ግንባር ነበር። በታላቁ አርበኛ ሞት ድንጋጤ ውስጥ የገባው ሰራዊት እርሱ ሞቶ ከማን ጋር ልንታገል ነው ያሉ ተስፋ ቢስ ወጣቶች በአርበኛ ጌታሰው በሬ ቆራጥ አመራር ሰጭነት በአንድ ቤት ተሰበሰቡ። በሀዘንና ጭንቀት ውስጥ ሆኖ ክፍለ ጦር መሰረተ። ስያሜውንም ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር አለው። አርበኛ ተመስገን ውባንተን በምክትልነት አስቀምጦ የክፍለ ጦሩ ዋና አዛዥ የነበረው አርበኛ ጌታሰው በሬ በአመራር ጥበቡ ተወዳጅ ነበርና የሰው ኃይሉን በእጅጉ እያጠናከረው መጣ። ባልተጋነነ የሰው ኃይል ተመስርቶ የነበረው የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር በርካታ ብርጌዶችን አፈራ። በመሃል በተፈጠረ የፖለቲካ ልዩነት አደረጃጀቱ ፈተና ገጠመው። እዚህም እዚያም ወከባዎች በዙ። አርበኛ ጌታሰው በሬ በእጅጉ ተፈተነ። አለመግባባቶች ሁሉ የንግግራችን ውጤቶች ናቸው በማለት የሚታወቀው አርበኛ ጌታሰው በሬ ልዩነቶቹን በመነጋገር ፈቶ ከሜጀር ጀነራል ውባንተ አባተ የተቀበለውን የትግል አደራ አስቀጠለ። በወቅቱ የብልጽግና ጥምር ጦር አካባቢውን ለቆ ወጥቶ ነበርና አርበኛ ጌታሰው በሬ ያገኘውን ሰፊ ቀጠና እንደ መልካም አጋጣሚ በመጠቀም በስቴ፣ በስማዳ፣ በራስ ጋይንትና ሌሎች አካባቢዎች እየተንቀሳቀሰ ማደራጀቱን ቀጠለ። በመሃል የአገዛዙ ጥምር ጦር በሜካናይዝድ ታግዞ ወደ ወረዳዎች ለመግባት ጦር እየሰበቀ ነው። ከዞኑ ዋና መቀመጫ ደብረ ታቦር ከተማ የተነሳ በርካታ ቁጥር ያለው ሰራዊት የፋኖ ግዛቶችን ለመያዝ እንቅስቃሴ ጀምረዋል። ይህኔ አርበኛ ጌታሰውና ጓዶቹ በርካታ ግንባሮችን ፈጥረው ተዋግተዋል። ጥቅምት 27 2017 ከደብረ ታቦርና ከነፋስ መውጫ የተነሳ ሜካናይዝድ ጦር ወደ ስማዳ ወረዳ ለመግባት እንቅስቃሴ ጀመረ። በዚህ ጊዜ አርበኛ ጌታሰው በሬ ሰራዊቱን እየመራ ከስማዳ መገንጠያ እስከ ወለላ ባህር ስምሪት ሰጠ። ከጉና ሚካኤል፣ ገደባ፣ መርቆሬዎስ፣ በጉዛ መድኃኔዓለም እንዲሁም ሸታን አቦን ያካለለ ሰፊ ግንባር ተፈጠረ። በእነዚህ ግንባሮች በጠዋት የጀመረው ውጊያ እስከ እኩለ ቀን እንደዘለቀ ነው። አርበኛ ጌታሰው በሬ ተሰልፎበት የነበረው የጉዛ መድኃኔዓለሙ ግንባር እንደከበደው በመገናኛ ሬዲዮ ሲነጋገር የተደመጠው የጠላት ኃይል አርበኛ ጌታሰው በሬ ምሽግ የያዘበት ስፍራ ላይ 5 የሞርተር ቅንቡላዎች በተከታታይ አስወነጨፈ። በዚህ ጊዜ ሁለት አስደንጋጭ ነገር ተከሰተ። በአንድ በኩል አርበኛ ጌታሰው በሬ በተተኮሰበት የሞርተር ቅንቡላ መጠነኛ ጉዳት አጋጥሞታል። በሌላ በኩል የሐምሌ 5ቱ አንበሳ የጎንደሩ ስመጥር ጀግና የሰጠኝ ባብል ልጅ አስናቀው ሰጠኝ ከጠላት በተተኮሰ ጥይት ህይወቱ አልፏል። ይህ ሁሉ የሆነ የግዳጅ ቀጠናውን ያለቀቀው የአርበኛ ጌታሰው በሬ ጦር እስከ ምሽት የተደረገውን ጦርነት በድል አጠናቆ ቦታውን ያዘ። አርበኛ ጌታሰው በሬ ከዩኒቨርሲቲ ጀምሮ ቀኝ እጁ የነበረውን አስናቀው ሰጠኝን ተነጠቀ። እርሱም ቆሰለ። ጠላትም በከባድ መሳሪያ ታግዞ ወደ ወረዳው ገባ። በዚህ ጊዜ የቦታ ለውጥ ያደረገው አርበኛ ጌታሰው በሬ ከነበረበት ስፍራ ተነስቶ ራስ ጋይንት ዛጎሽ ገባ። በዚያው ለብዙ ወራት አደራጀ፣ ሰራዊትም አሰለጠነ። የጎንደር የፋኖ አንድነት ችግር በገጠመው ጊዜ ሽማግሌ የሆነ አያሌ አለመግባባቶችን ሲፈታ የነበረው አርበኛ ጌታሰው በሬ ከራስ ጋይንት ተነስቶ ወደ ማዕከላዊ ጎንደር አቀና።
ከጎንደር አጅሬ፣ ከጎንደር በለሳ፣ ከጎንደር ሊቦ ከምከም እየዞረ ከጓደኞቹ ጋር ችግሮችን ሲፈታ ቆይተዋል። ከሌሎች ጓዶቹ ጋር ለወራት ተንከራቶ ያስተካከለው የጎንደር አንድነት አንድ ቤት ሰራ። ሁለቱ እዞች አንድ በሆኑ ማግስት ተዟዙሮ ማሰልጠንንና ማደራጀትን ያውቅበታልና የእዙ ስልጠና መምሪያ ኃላፊነት ተሰጠው። የትናንቱ የፋኖ መስራች የኋላው ከክፍለ ጦር እስከ ጎንደር ጠቅላይ ግዛት እዝ ከፍተኛ አመራሩ የአሁኑ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ወታደራዊ ስልጠና መምሪያ ኃላፊ አርበኛ ጌታሰው በሬ እዙ በቅርቡ መዋሃዱን ተከትሎ እጅጉን የተቆጡ የቅርብም የሩቅ ጠላቶች አንድነቱን ያመጡ ታጋዮች መወገድ አለባቸው ብለው የሴራና የክፋት እቅዳቸውን ወጥነው መነሳታቸውን ተከትሎ ከዚያም ባለቤታቸው የማይታወቅ መግለጫዎች ይወጡ ጀመር። ሃይማኖታዊና ዘመናዊ ትምህርትን አዋህደው ያስተማሩት ወላጅ አባቱ ሚያዝያ 28 ቀን 2018 ያረፉበት አርበኛ ጌታሰው በሬ የአባቱን ሞት አስመልክቶ ባስተላለፈው መልእክት አባቴ በህይወት ያሰረጽከው ተስፋና ኃይል እስከ መጨረሻዬ ይመራኛል። እንደምታስተምረኝ እንደሆን የምትፈልገውን ያን ጥሩ ሰው ለመሆን እጥራለሁ። በአካል ብትርቅም መንፈስህ አይለየኝም። በልቤ ለዘላለም ትኖራለህ። በእንባዬ ውስጥ ፍቅርን እሸከማለሁ። እስከምንገናኝ ድረስ ሰላምተኛ አባቴ እወድሃለሁ፣ ሁልጊዜም እናፍቅሃለሁ ሲል ገልጾ ነበር። ይህ በሆነ በ88ኛ ቀን አርበኛ ጌታሰው በሬ አንድነቱን ጨርሶ በእንቅስቃሴ ላይ ያለ በጸረ አንድነት ኃይሎች በተቃጣበት ድንገተኛ ጥቃት ወንድሞቹን ተከላክሎ ከጓዶቹ ጋር አብሮ መስዋዕትነትን ከፍሏል ሲል የጎንደር ጠቅላይ ግዛት በላይ እዝ ትናንት በሰጠው የሀዘን መግለጫ አስታውቋል።